በእስራኤል ባህል ሰላምታ ሲሰጣጡ እየሰገዱ ነው ሰላምታ የሚሰጣጡት የሚል የመጽሐፍ ማስረጃ አንድ ጊዜ ያሳዩ። በጣም እሱ ያነባሉ። እስቲ አንድ ጊዜ ካሜራ ዙሪያ ያሳዩ። እኔ ስለዛ አይደለም ማወራው እያወራው ያለው ስግደት ለፍጡራን አይገባም እግዚአብሔር ከልክሏል እያለ ያሽ ደሳለኝ እሱን ከማለታቸው በፊት እግዚአብሔር ከከለከለ እንንተናና እንንተና ስላጎነበሱ አሁን መስገድ አለብን የሚለው ስህተት ነው። ያሽ ደሳለኝ እንደገና ጠይቆታለሁ። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል መጽሐፍ ቅዱስ። ሩት ለቦዔዝ አንተም ስለሰገድኝ አንተ ተከትለህ አልሰግድም ማለት አዳምጡኝ እባክዎትን ይረጋጉ። ጋሽ ደሳለኝ ሩት ለቦዔዝ የሰገደችው ስግደት የአምልኮ ስግደት ካልሆነ ምን አይነት ስግደት ተብሎ ይጠራል? እሷ አደረገች ማለት አንተ አድርግ ማለት አይደለም። ሰለሞን እኮ ለጣዖት አሰግዱ ቅዱስ ሚካኤልዬ ጋሽ ደሳለኝ እስኪ ቅዱስ ሚካኤልዬ ይበሉ አንድ ጊዜ። እግዚአብሔር ከልክሏል። እግዚአብሔር አውቆታል። እኔ ምንም አይደለም። ጋሽ ደሳለኝ እባክዎ ምን አለ መሰሉት፣ ትልቁ ችግር ምንድነው መሰሉት? አንዳንድ ጊዜ ሰዎች ለራሳቸው የሚሰጡት ቦታ ነው ሁሉ ጊዜ ችግር የሚፈጥረው። እንዲህ አይነቱ ነገር ምን ይባላል? ኦቨር ኮንፊደንስ ይባላል። ጋሽ ደሳለኝ የመጽሐፍ ቅዱስን 2% እንኳን ያላነበቡ እርሶ መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው አክት ማድረግ የለበትም። ለሌላው ጊዜ ጋሽ ደሳለኝ እንዳይለምዱ በቃ ይሄ የዛሬው ትምህርት ይሆናል። በቃ ባጭሩ ሌላው ጊዜ ከኦርቶዶክስ ጋር ሲያወሩ ይጠንቀቁ። ከታች ያላችሁ ደግሞ እንድትመለከቱ የምንፈልገው ነገር ተሐድሶ ነን የሚሉ ሰዎች እንደዚህ ናቸው። በቃ ባጭሩ እሺ፣ ከኛ ከኦርቶዶክሳኑ ጋር ሲያወሩ የልክ እንደዚህ ናቸው። አይን ፍጥጥ ጥርስ ግጥጥ። በየትኛውም አይነት የመጽሐፍ ቅዱስ ሐሳብ መልስ መስጠት አይችሉም። በየትኛውም አይነት የመጽሐፍ ቅዱስ ሐሳብ ከኛ ጋር መወያየት አይችሉም። እንግዲህ ቤተክርስቲያን ትታደስ የሚሉ ሰዎች ልክ እንደዚህ አይነት ሰዎች ናቸው። በጣም ይደንቃል። ግን በዚህ አጋጣሚ ለራሳቸው እንኳን የጸና እምነት ይዘው በመጽሐፍ ቅዱስ የማስረጃ እኛ እንዲህ የምንለው መጽሐፍ ቅዱስ እንዲህ ስለሚለን ነው እንኳን ማለት አይችሉም። ሩት ቦዔዝን አመለከችው ወይ ነው ጥያቄው። ስለዚህ በመጀመሪያ አዎ አምልኳለች ወይ ደግሞ እግዚአብሔር ለማንም አትስገድ ነው የሚለው። ለማንም አሁን የጠየቁት ጥያቄ የዚህ ክፍል ላይ ሩት ቦዔዝን አመለከችው ወይ? አሁን ይሄን ብቻ መልሱ። የፈለገው ነገር ሊሆን ይችላል፣ ግን ከልክሎታል እሱ። ዋናው ከከለከለው ሰዎች ጥያቄ ባኮትን ጋሽ ደሳለኝ የጠየቁትን ጥያቄ ብቻ መልሱልኝ። ሩት ቦዔዝን አመለከችው ወይንስ አላመለከችውም? ጋሽ ደሳለኝ ለአምልኮ አይደለም እሷ እንትን ያለችው። በጣም ጥሩ። የሰገደችው ስግደት ምን አይነት ስግደት ይባላል? ጋሽ ደሳለኝ ምንም ስግደት እሷ ዝቅ ብላ ሰው ለሰው ነው እንትን ያለችው መንገድ ትምብላለች። ለምሳሌ ለጳጳሱ አሁን እግሩ ስር ውድቅ ማለት ትችላለች፣ ችግር የለውም። ጋሽ ደሳለኝ የአምልኮ ስግደት አይደለም ካሉኝ ምን አይነት ስግደት ተብሎ ይጠራል? እንዲህ አይነቱ ስግደት የሰላምታ አሰጣጣቸው እንግዲህ በእስራኤል ዘንድ ለንጉስ ወይም ለታላቃቸው እግሩ ስር ወድቀው ሊቀበሉት ይችላሉ። ያገኙት ጋሽ ደሳለኝ አሁን በእስራኤል ባህል የሚልን ሐሳብ ከየት አመጡት? እስኪ ያሳዩ። በእስራኤል ባህል ሰላምታ ሲሰጣጡ ቆይ በግንባራቸው ተደፍተው ይሰግዱ ነበር ባህላቸው ነው የሚል ለንጉሳቸው አሁን ሰላምታ ሲሰጣጡ በግንባራቸው እየተደፉ እየሰገዱ ነው ሰላምታ የሚሰጣጡት የሚል ሐሳብን የትኛው የመጽሐፍ ተውት። በታሪክም ማስረጃነት አንድ መጽሐፍ ገልጦ ያሳዩ። የእስራኤል ባህል ነው። እግዚአብሔር አታርጉ ስላለ ነው። አታርግ አትስገድ ስላለ ሰው ለሰው ሊሰግድ ይችላል። ቅዱስ ሚካኤልዬ እንዴ ጋሽ ደሳለኝ ቦዔዝን ነው ወይስ እግዚአብሔርን ነው የምሰማው ወይስ ሩትን ነው የምሰማው? አረባኮተነ አረ እርሶ በመጀመሪያ ራሱን ያዳምጡ። በመጀመሪያ ጋሽ ደሳለኝ ራሱን ሳያዳምጡ እኛንም አይበጥብጡ ነው በመድኃኒዓለም የጠየቁት ጥያቄ በደንብ ያዳምጡ። እሺ ይረጋጉ ጋሽ ደሳለኝ። አሁን እንግዲህ ቅድም ጀምሮ ወደ ዋናው ሐሳብ እንግባ እያሉ አካኪ ዘረፍ ሲሉ ነበረ። የትኛው መጽሐፍ ቅዱስ ሐሳብ ነው የሚመለሰው? ጥንቃቄ ያስፈልጋል። እሺ ጋሽ ደሳለኝ መጽሐፎትን አንድ ጊዜ ያሳዩ። በእስራኤል ባህል ሰላምታ ሲሰጣጡ እየሰገዱ ነው ሰላምታ የሚሰጣጡት የሚል የመጽሐፍ ማስረጃ አንድ ጊዜ ያሳዩ። በጣም